Alright. Hello everyone. እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያ ዛሬ እንደተለመደው አንድ የተወሰነ ደቂቃ ሚዲያ ፕሬዘንቴሽን ይኖራል። የዛሬው ፕሬዘንቴሽን ምንን በተመለከተ ነው? ስለ እንትን ነው፣ ስለ መንፈሳዊ ነገር ነው፣ ስለ ስፒሪቹዋል ሌሰን ነው። ምንድናቸው ከኛ መወገድ ያለባቸው ምንድናቸው? መወገድ ያለባቸው ነገሮች እና መወገድ የሚጠቅሙና የማይጠቅሙ ነገሮች። ይሄ ከባለፈው ዲስከሽን ጋር ተያያዥነት ያለው አጀንዳ ነው። እኔ ብዙ የሚዲያ ፕላትፎርም ብዙ ቦታ በጣም አክሰስ አደርግ ነበረ። ብዙ ቦታ አክሰስ አደርጋለሁ፣ ኢንቨስቲጌት አደርጋለሁ። ብዙ ቦታ ምንድነው ዲሲፕሊን ግድበት፣ ዲሲፕሊን ወይም አንዳንዴ አነጋገር ሰዎችን እንዴት አቀራረብ፣ እንዴት ሰዎችን ማቅረብ እንዳለብን የሚዲያ ዲሲፕሊን አንዳንድ ሰዎች አካባቢ የሚታዩ ግድፈቶች አያለው ማለት ነው። not only the media but also ከሰዎች ኢንጀነራል መወገድ ያለባቸው ነገሮች ምንድን ናቸው? ኢንጀነራል አንደኛ መወገድ ያለባቸው ነገሮች አንደኛ ቅናት መወገድ አለበት። ቅናት መወገድ አለበት። አንደኛ ቅናት መወገድ አለበት። ሁለተኛ መወገድ ያለበት ኢንጀነራል መወገድ ያለባቸው እነኚህ ነገሮች በኋላ እንትን አደርጋለሁ። መወገድ ያለባቸው አንደኛ መወገድ ያለበት ኢንጀነራል መወገድ ያለበት አንደኛ ድህነትና ኋላ ቀርነት መወገድ አለበት። ሁለተኛ መወገድ ያለበት ቅናት፣ ተንኮል፣ አድመኝነት መወገድ አለበት። መወገድ ያለባቸው ቅናት፣ ተንኮል፣ አድመኝነት መወገድ አለበት። እና ሶስተኛ ማንኛውም ክፉ አሰራር፣ ክፉ ስራ፣ ክፉ አደራረግ፣ ክፉ ስራ፣ ማንኛውም የትኛውም ክፉ ስራ መወገድ አለበት። ክፉ ስራ ይሄ ትምህርታዊ እንትን ነው ማለት ነው። ትምህርታዊ አድቫይስ ባለፈውም ከዚህ ጋር ተመሳሳይ የሆነ አጀንዳ አንስቼ ማለት ነው ሚዲያ አምጥቼ ብዙ ሌክቸር አድርጌያለሁ ማለት ነው። ብዙ 7 ነጥብ ከምንድነው ከአዲክሽን ጋር ተያይዞ አዲክሽን ምንድነው ከሱስ ጋር ተያይዞ 7 ነጥብ አንስቼ ነበር። የዛሬው ከዛኛው እንትን ጋር ኮሄረንት በሆነ መንገድ ተያያዥነት ባለው ሁኔታ ነው። መወገድ ምንድነው ከሰው መወገድ ያለባቸውና በቃ ሰው
ወደ ውስጥ መግባት ያለባቸውና ወደ ውጭ መወገድ ያለባቸው መተው ያለባቸው what we have to eliminate and what we have to use in እኛ መጠቀምና አለመጠቀም ያ ማንኛውም የማይጠቅም ነገር መወገድ አለበት የማይጠቅም ነገር መወገድ አለበት የሚጠቅም ነገር ፕሪዘርቭ መደረግ አለበት የሚጠቅም ማንኛውም የሚጠቅም ነገር ጥቅም ያለው ነገር ያ የሚጠቅም ነገር ፕሪዘርቭ መደረግ አለበት የማይጠቅም ነገር መወገድ አለበት የማይጠቅም ነገር እና ይሄ ትምህርታዊ ነው ድህነት መወገድ አለበት ድህነትና ኋላ ቀርነት መወገድ አለበት ድህነት ኋላ ቀርነትና ያ ድህነትና ኋላ ቀርነት መወገድ አለበት አለማወቅ ያ ድህነት ምን አይነት ኢነሰንስ ድህነት ማለት ምንድነው አለማደግ ድህነት ማለት የስፒሪቹዋል ድህነት አለ የማቴሪያል ምንድነው የማቴሪያል ድህነት አለ ማለት ነው ስፒሪቹዋል እና ማቴሪያሊ ሰው ሲያድግ ስፒሪቹዋሊ እና ማቴሪያሊ ማደግ አለበት ማለት ነው ማቴሪያሊ እና ስፒሪቹዋሊ ማደግ አለበት there are two worlds spiritual world and material world we are living in two worlds the material world እና spiritual world ነው ስለዚህ ማቴሪያል ወርልድ in material world ሰው በማቴሪያል ወርልድ ማደግ አለበት ማለት ነው ማደግ አለበት ነው በማቴሪያል ወርልድ ማለት ነው በእውቀት ማደግ አለበት ድህነት ከኋላ ቀርነት ድህነት መላቀቅ አለበት ማለት ነው ከድህነት መላቀቅ አለበት ድህነት መጥፎ በሽታ ነው ድህነት ክፉ በሽታ ነው ድህነት መወገድ አለበት አሁን በድህነት ምክንያት እኔ ሳሰላስል ነበር ዝም ብዬ ቁጭ ብዬ አሰላስላለሁ ድህነት ስንትን ሰው ነው ቤተሰብ ነው የበተነው ማለት ነው ድህነት ስንትን ሰው ነው የበተነው ማለት ነው ሰው አንድ ላይ እንዳይኖር አንድ ቤተሰብ አንድ አካባቢ ወይም አንድ አካባቢ ቤተሰብ አንድ ላይ እንዳይኖር ቤተሰብ እንዲበተን ካደረጉ ነገሮች አንዱ ድህነት ነው አንድ ቤተሰብ ለምሳሌ እንመልከት ስንት ቤተሰብ ተበታትነው አረብ ተበታትነው በድህነት ምክንያት ማለት አረብ ተበታትነው በድህነት ምክንያት ማለት ነው ተበታትነው ቤተሰብ ባለትዳር ሚስትን ባልን ትታ አረብ ባል ሚስቱን ትታ አረብ ስንት ቤተሰብ ነው የበተነው ማለት ነው ድህነት ይህንን ግንዛቤ ውስጥ አስገብታችሁ ታውቃላችሁ ስንት ሰው ነው የበተነው ማለት ነው ድህነት ማለት ነው ድህነት ስንትን ሰው ነው የበተነው ማለት ነው ስለዚህ ድህነት በጣም መወገድ አለበት ማለት ነው ድህነት ማለት ነው እንትን ማለት ነው ቤተሰብን ይበትናል ማለት ነው ቤተሰብ ይበትናል ድህነት መወገድ አለበት ማለት ነው ይህ ድህነት መወገድ አለበት ቤተሰብ እንዲበተን ያደርጋል ድህነት ቤተሰብ አንድ ላይ እንዳይኖር ያደርጋል ይህ ድህነት ማለት ነው መጥፎ በሽታ ነው መወገድ አለበት ፕላስ ደግሞ ምንድነው ሁለተኛ መወገድ አለበት ኋላ ቀርነት እውቀት ማጣት መወገድ አለበት ያ እውቀት ማጣት ስንት ሰው እውቀት ከማጣቱ የተነሳ ጠፍቷል እውቀት ከማጣቱ የተነሳ ጠፍቷል ያ ብዙ ሰው ከድህነት የተነሳ ጠፍቷል ብዙ ሰው እውቀት ከማጣቱ የተነሳ እውቀት ካለመኖሩ የተነሳ ብዙ ሰው ጠፍቷል እውቀት ያ ስለዚህ እውቀት ምንድነው ኢሊትሬሲ አለማወቅ አለመማር አለማወቅ ምን ያደርጋል ሰው እንዲጠፋ ያደርጋል ማለት ነው
ያ እንዲጠፋ ያደርጋል። ሰው አለማወቅና ኋላ እንዲቀር ያደርጋል ማለት ነው። ኋላ ያ አለማወቅ አለመማር ምንን ያደርጋል? ሪተርድ ያደርጋል ማለት ነው። ሰው ኋላ እንዲቀር ያደርጋል ማለት ነው። አለመማር አለማወቅ ያ አለማወቅ ማለት ነው። ስለዚህ አለማወቅ ሰው ካለማወቅ ወደ ማወቅ መምጣት አለበት ማለት ቼንጅ ማሳየት አለበት ማለት ነው። ስለዚህ እውቀት ማጣት መወገድ አለበት ማለት ነው። እውቀት ማጣት መወገድ አለበት ያ ስለዚህ እውቀትን ለማግኘት ምን መደረግ አለበት? ሰው መማር አለበት፣ ማንበብ አለበት። መማር ማንበብ ሰርች ማድረግ አለበት ማለት ነው። ብዙ ቦታ ሰርች ማድረግ አለበት ማለት ነው። ብዙ ቦታ ስፒሪቹዋሊ ግሮው ለማድረግ ማቴሪያሊ ግሮው ማድረግ ማለት ነው። ግሮው ለማድረግ ሰው ማንበብ ሪሰርች ማድረግ አለበት። ራሱን አፕዴት ማድረግ አለበት ማለት ነው። አፕዴት ማድረግ አለበት ያ አፕዴት ማድረግ አለበት ማለት ነው። ማንበብ ሆሴ 4:6 ምን ይላል? ህዝብ እውቀት ከማጣታቸው የተነሳ ጠፍተዋል። ህዝብ እውቀት ከማጣት እውቀት ከሌለ ሰው እውቀት አንደኛ የእውቀት ማለት ይቅርታ እንትን ያደርጋል። አንድ ቦታ ሊቀይርና ያ ሶሪ ያ እንደው ይህ የድህነት ምንጭ ራሱ እውቀት ማጣት ራሱ እውቀት ወደ ድህነት ይመራል ማለት ነው። እውቀት ከሌለ ሰው ምንድነው ዲያ ይሆናል ማለት ነው። እውቀት ከሌለ ማለት ነው ማምለጫ የለውም። እውቀት ከሌለ ራሱን መከላከል አይችልም። እውቀት የሌለው ማለት ነው። እውቀት የሌለው ስፒሪቹዋሊ እውቀት የሌለው ሰው ማቴሪያሊ እውቀት የሌለው ሰው ራሱን ዲፌንድ መከላከል አይችልም። መከላከል አይችልም። ስለዚህ ኋላ ቀር ነው ማለት ነው። ኋላ ቀር ነው። ስለዚህ ኋላ ቀርነት አለመማር አለማወቅ አለማወቅ ስለዚህ ነገር እውቀት ማጣት መወገድ አለበት ማለት ነው። እውቀት ማጣት ሰው ከእውቀት ወደ እውቀት ካለማወቅ ወደ ማወቅ መምጣት አለበት ማለት ነው። ማወቅ አለበት ማለት ነው። ማንበብ አለበት ማለት ነው። ማንበብ ባይብልን ማንበብ ባይብል ጋይድ ያደርጋል ማለት ነው። እኔ አሁን ትልቁ መጽሐፍ ለኔ ባይብል ማንበብ ማለት ነው። ባይብል ማንበብ እውቀት ይሰጣል ማለት ነው። እውቀት ይሰጣል። ባይብልን ሌላ መጽሐፍት ሰብስቦ ማንበብ እውቀት ይሰጣል፣ አፕዴት ያደርጋል ማለት ነው። ሰው እንዲለወጥ እንዲያድግ ያደርጋል ማለት ነው። ስለዚህ አለማወቅ መወገድ አለበት ማለት ነው። አለማወቅ ድህነት ማጣት መወገድ አለበት ማለት ነው። ማጣት አለማወቅ መወገድ አለበት ማለት ነው። እና ሌላ መወገድ ያለባቸው ምንድናቸው? ምንድነው ይሄ መወገድ አለበት? ክፉ ስራ መወገድ አለበት ማለት ነው። ክፉ ስራ መወገድ አለበት። ክፉ ስራ ምንድነው? ምቀኝነት ምንድነው? ምቀኝነት፣ ቅናት፣ ተንኮል ይሄ ነገር ማለት ነው መቅረትና መወገድ አለበት ማለት ነው። ሰው መወገድ ቅድም አንስቼ ነበረ። አንዳንድ ሚዲያ ሰው ምንድነው አንዳንድ እንትን ማለት ነው ለመስማት የሚደብር ቃል ያወጣል፣ ሲሳደቡ ያለው በፓብሊክ ኢን ፍሮንት ኦፍ ዘ ፓብሊክ እናት እንደዚህ ሆንክ። እኔ አንዳንዴ በጣም እደነግጣለሁ ማለት ነው። በጣም እደነግጣለሁ። ሚዲያ ላይ እንዴት ሰው እንደሚሰዳደቡ
ሳይ አንዳንድ ሚዲያ ማለት ነው አንተ ሁሉ አይደለ አንዳንድ ሚዲያ በጣም እንዲሁም እንደው ግለሰቡን እናት እንደዚህ በቃ የሆነ ክፉ ቃል እዚህ ጋር መስቀል እዚህ ጋር አድርጓል፣ ግን ይሳደባል። ዝም ብሎ እንትን ያደርጋል ማለት ነው። ዝም ብሎ ቃላትን እንትን አያደርግም ማለት ነው። አንዳንድ ሰዎች ማለት ነው ፕሮፌሽናል ሚዲያ ይመስላል፣ ግን በጣም እንትን ለመስማት እንትን የሚያደርግ እንትን ስድብ ካፉ ያወጣል ማለት ነው። ይሄ ነገር መወገድ አለበት ማለት ነው። መወገድ አለበት ማለት ነው። ስድብ በጣም መጥፎ በሽታ ነው። መወገድ አለበት ማለት ስድብ መወገድ አለበት ማለት ነው። ይህንን ሀሳብ እንደው ላነሳ አንድ ባይብል ሳጠና ነበር። አንድ ሁለተኛ ዜና 15 ዝም ብዬ ከፍቼ ሳነብ ይህ ሀሳብ መጣልኝ ማለት ነው። ምንድን ነው ከኛ መወገድ አለበት? ሁለተኛ ዜና 15 እኔ ሰባኪ አይደለም፣ ዝም ብዬ እኔ ባይብል ስተዲ ብያለሁ። እኔ ስራ ኦንላይን ባይብል ስተዲ ፕሪቺንግ አይደለም፣ ኦንላይን ባይብል ስተዲ ፖለቲካል የፖለቲካል አዋርነስ የፖለቲካ ግንዛቤ የስፒሪቹዋል ግንዛቤ እና የቢዝነስ ሀሳብ ኦንላይን ይዤ ነው የሚመጣው። ቢዝነስ ሀሳብ እና ሶሻል ክራይሶቹን ሶሻል ማትረስ ይዤ ነው የሚመጣው ማለት ነው። ሁለተኛ ዜና 15 ከፍቼ ዝም ብዬ ሳነብ ነበረ፣ ዝም ብዬ ማለት ነው። ሁለተኛ ዜና 15 ምን ይላል? ሁለተኛ ዜና 15 ላይ የእግዚአብሔር መንፈስ በጌታ በኢየሱስም አነባለሁ። የእግዚአብሔር መንፈስ በኦዲያድ ልጅ በአዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳ ቢንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላቸዋል፣ ብትተዉት ግን ይተዋቸዋል። እስራኤልን ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪ፣ ያለ ካህን፣ ያለ ሕግም ይኖሩ ነበረ። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። ይልና እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁ አይላላ። አሳ ይህን ቃልና የነቢዩ የኦዲያድ ትንቢት በሰማ ጊዜ ልቡ ጸና። ከይሁዳ ከቢንያም ሀገር ሁሉ በተራራማው በኤፍሬም አገር ከያዛቸው ከተሞች ጸያፉን ነገር አስወገደ። በእግዚአብሔር ቤት ፊት የነበረውን የእግዚአብሔርን መሠዊያ አደሰ። በአሳ በነገሰ በ18ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰበው። በዚያን ቀን ይልና በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤል አምላክ እግዚአብሔር የሚፈልግ ታናሽ ወይም ታላቅ ወይም ሴት ቢሆን የማይፈልግ ይገደል ዘንድ ማሉ። አሳ አንድ እንትን ህግ አወጣ። አሳ ማለት የእንትን ማለት ነው፣ የእስራኤል ንጉስ ማለት ነው። አሳ የእስራኤል ንጉስ ነበረ ማለት ነው። ከእስራኤል ከይሁዳ ከቢንያም ሀገር ከይሁዳ ከሰማሪያ ጸያፍ ነገር ሁሉ አስወገደ። ይናገራል ይሄ ክፍል። እናቱ ጣዖት ስታመልክ ነበረ። እናቱን ጣዖት ሁሉ ሰባብሮ ጣለ። የእግዚአብሔር መሠዊያ አደሰ። እግዚአብሔር ከሱ ጋር ነበር። አሳን ሰዎቹ እስራኤል ሁሉ አሳን ሲያዳምጡ ነበረ፣ ሲቀበሉ ነበር።
በአሳ ዘመን ምንም ሰልፍ አልነበረም ይላል። አሳ በጣም እስራኤል በጣም የተረጋጋበት ዘመን ብሎ የአሳ ዘመን ነው ማለት ነው። አሳ ህዝቡ ሁሉ እንደው አሳ የእስራኤል ምን ይላል? የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ሴት ቢሆን ይገደል ዘንድ ማሉ። በአሳ ዘመን ማለት ነው እግዚአብሔርን የማይፈልግ ማንኛው እንዲገደል ማሉ እግዚአብሔርን የማይፈልግ ማለት ነው። ስለዚህ በፍጹም ልባቸው ምለዋልና በፍጹም ህሊናቸው ፈልገውታልና ሁሉም ተገኝቶላቸዋልና ይሁዳ ሁሉ በማለው ደስ አላቸው። እግዚአብሔር በዙሪያ እረፍት ሰጣቸው። ያ ንጉሱ አሳ እናቱ በማምለኪያ አጸድ ጣዖት ስላደረገ የተገዙትን አዋረዳት። አሳ ምስል ቆርጦ ቀጠቀጠው፣ ቆርጦ ጣለ ማለት ነው። ይሄ ማለት ምን ጣዖት ምስል እኔን ባለፈው አንስቻለሁ። አስወገደ ጸያፍ ነገር ጣዖት እናቱ በማምለኪያ አጸድ ላይ ያስቀመጠችውን ማንኛውም ጣዖት ቀጥቅጦ ጣለ ማለት ነው። ጣዳ ያ አሳ በነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም ይላል። አሳ በጣም እስራኤል ተረጋግቶ የነበረበት ዘመን ብሎ የአሳ ዘመን ማለት ነው። የአሳ ዘመን ማለት ነው። ጸያፍ ነገር ሁሉ ስላስወገደ ማለት ነው። ስላሳደሰ የእግዚአብሔር መሠዊያ ስላሳደሰ በአሳ ዘመን ሰልፍ አልነበረም ይላል ማለት ነው። እዚህ ጋር ጸያፍ ነገር ማንኛውም ጸያፍ ነገር መወገድ አለበት ማለት ነው። እንደ አሳ ማለት ነው። እንደ አሳ ማንኛውም በእስራኤል ያለውን በይሁዳ በሰማሪያ በእስራኤል የነበረውን ጸያፍ ነገር ሁሉ አስወግዶ የእግዚአብሔር መሠዊያ እንዳሳደሰና አካባቢውም እንዳጸዳ ማለት ነው። ይሄ ቃል ይናገራል ማለት ነው። ስለዚህ ማንኛውም ጸያፍ ነገር ከህሊናችን መወገድ አለበት ማለት ነው። ጸያፍ ነገር የማይጠቅም ጸያፍ ነገር ማለት ነው። አጸያፊ ነገር ጸያፍ ነገር ማለት ክፉ ስራ እንደው ዛሬ ምንድነው የዛሬው አጀንዳ እንደው መሆን ያለበት የስጋ ስራ ምንድነው? የመንፈስ ስራ ምንድነው? የስጋ ስራ የመንፈስ ስራ ምንድነው? የስጋ ስራና መንፈስ ስራ የስጋ ስራ ምንድነው? ይህንን ማየት ይቻላል ማለት ነው። የስጋ ስራ ማለት መጥፎ ስራ ማለት ነው። መጥፎ ስራ ገላትያ 5 ላይ የስጋ ስራ ምንድነው? የስጋ ስራ መወገድ አለ። የስጋ ስራ መወገድ አለበት ማለት ነው። ፕሪዘርቭ መሆን አለበት የስጋ ስራ ገላትያ አይ ቲንክ ገላትያ 5 ይመስለኛል። ገላትያ 5 ላይ ገላትያ 5 ወደ ገላትያ 5:18 ላይ የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ መዋርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነገር የሚመስል ነው ማለት ነው። መወገድ አለበት። ይህን የሚመስል መወገድ ያለባቸው ነገሮች እነኚህ ናቸው ማለት ነው። መወገድ መጥፋት ከየትኛውም አካባቢ ከየትኛውም አካባቢ ማለት ነው። ይሄ ተግባር ማለት ነው። በየትኛው ምናልባት ምንድነው በህግ ለምሳሌ የተፈቀደ ሊሆን ይችላል ማለት ነው። በህግ የተፈቀደ ሊሆን ግን በሰማያዊ ህግ ማለት ነው። በስፒሪቹዋል ወይም አልተፈቀደም። የስጋ ስራ ማለት ነው። የስጋ ስራ ይልና የስጋ ስራ ይልና መዳራት፣ ጣዖትን ማምለክ፣ መዋርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣
መናፍቅነት፣ ምቀኝነት፣ መግደል፣ ሲቃር፣ ዘፋኝነት ይህን የሚመስል መወገድ አለበት። ይህንን ከእግዚአብሔር መንግስት ጋር ግንኙነት የለም ማለት ነው። ይህንን የሚያደርግ ሰው የእግዚአብሔር መንግስት አባል ሊሆን አይችልም ማለት ነው። የእግዚአብሔር መንግስት አባል ሊሆን አይችልም። ሲካር፣ ዘፋኝነት፣ መዳራት፣ ቁጣ፣ ክርክር፣ አድመኝነት መወገድ አለበት ማለት ነው። ክፉ ስራ፣ አጸያፊ እንደ አሳ ይህንን ስራ ማስወገድ አለብን ማለት ነው። መስወገድ መጥፎ ስራ ስለሆነ መወገድ አለበት ማለት ነው። መጥፎ ስራ መወገድ አለበት። ይሄ መጥፎ ስራ ስለሆነ ያ መወገድ አለበት። ያ ይቅርታ መጣሁኝ አንድ ደቂቃ ብቻ። All right, sorry. Yeah. What is my phone? Right here. ያ መወገድ ያለባቸውና ፕሪዘርቭ መደረግ ያለባቸው ማንኛውም ጠቃሚ ነገር ጠቃሚ ያልሆነ ነገር መወገድ አለበት። ጠቃሚ ያልሆኑ ነገሮች ምንድን ናቸው? በመንፈሳዊ አይን ማለት ነው። በመንፈሳዊ እይታ ሲጋር፣ አድመኝነት፣ ሚቀኝነት፣ ተንኮል፣ መዳራት፣ ዝሙት፣ ጣዖትን ማምለክ እነኚህ ሁሉ መወገድ ያለባቸው ነገሮች ማለት ነው። መወገድ ያለባቸው ነገሮች ናቸው ማለት ነው። መወገድ ያለባቸው ማለት ነው። እነኚህ ምን አይነት ስራ ናቸው? ስጋዊ ስራ ናቸው ማለት ነው። ስጋዊ ማለት መጥፎ ስራ ማለት ነው። መጥፎ ስራ ማለት ነው። መጥፎ ስራ ማለት ነው። ሌሎች ስራዎች ምንድን ናቸው? መንፈሳዊ ስራዎች መወገድ የሌለባቸው ነገሮች፣ ፕሪዘርቭ መደረግ ያለባቸው ነገሮች ምንድን ናቸው? የመንፈስ ፍሬ ግን የመንፈስ ስራ የስጋ ስራና የመንፈስ ፍሬ ምንስ የመንፈስ ፍሬ ወይም የመንፈስ ስራ መንፈሳዊ ስራ ምንድነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። ስለዚህ እንደነዚህ ያሉትን የሚከለክል ህግ የለም። በህግ የተከለከሉ ማለት ነው። አሁን እነኚህ ከላይ የተጠቀሱት በህግ የተከለከሉትም አሉ፣ ያልተከለከሉትም አሉ። ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት የተፈቀደ ነው ማለት ነው። በየትኛው ህግ ይህንን እንትን ሊገታ አይችልም ማለት ነው። ይህንን ማለት ነው ሊገታ አይችልም። የተፈቀዱ ናቸው ማለት ነው። የተፈቀዱ ማለት ነው። በየትኛውም ህግ በዓለምም በሰማያዊ ህግ ማለት ነው። በመንፈሳዊም በዓለማዊ ህግ የተፈቀዱ ናቸው ማለት ነው። ግን ጥል፣ ክርክር፣ አድመኝነት፣ ሲካር፣ መግደል፣ ዘፋኝነት፣ ጣዖትን ማምለክ
ክፉ ስራዎች ማለት ነው። የክፉ ስራዎች ምሳሌዎች ማለት እነዚህ የሚያደርግ ሰዎች አካባቢ ለዩ አካባቢ እኔ መንግስት ቢሆን ማለት ነው አካባቢውን እነዚህ ነገሮች እነዚህ ከላይ የተጠቀሱ ነገር የሚያደርጉ ሰዎችን ይከታተላሉ ማለት ነው። መጥፎ በሽታ ስለሆነ ማለት ነው። መጥፎ ማለት ወደ ምንድነው ኢፌክታቸው ምንድነው? ወደ ክፉ ወዴት ነው የሚያደርጉት? ወዴት ነው የሚያደርጉት? ወዴት ነው ሊድ የሚያደርጉት ምንድነው? ወደ ሞት፣ ወደ ጥፉ፣ ወደ ኪሳራ፣ ወደ ሞት፣ ወደ መጥፋት ይመራሉ ማለት ነው። ወደ ጥፋት ይመራሉ ማለት ነው። ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋት፣ ቅንነት ወዴት ይመራል? ወደ ህይወት ይመራል ማለት ነው። ቹዝ የቱ ወደ ህይወት ይመራል? ወደ ሞት ይመራል ማለት ነው። ከዛ ከላይ የተጠቀሱ ስጋዊ ስራ አለመምረጥ ማለት ነው። ወዴት ነው የሚመሩት? ወዴት ነው ኮንሲኩዌንሱ? ወዴት ነው? ወደ ሞት፣ ወደ ጥፋት፣ ወደ መጥፋት ሊድ ያደርጋሉ ማለት ነው። ላይ መለየት አለብን ማለት ነው። በጣም መንፈሳዊ ሰው ይለያል ማለት ነው። ክርክር ወዳለበት ቦታ አይደለም። ጠብ፣ ክርክር፣ አድማኝነት፣ ምቀኝነት እኔ በወተ የሚጠላቸው ከላይ ተጠቀሱ አልወድም። ተሳዳቢ አልወደት። ክርክር፣ አድመኝነት፣ ምቀኝነት፣ መግደል፣ ሲጋር በሽታዎች ናቸው ማለት ነው። እነኚህ ሰዎች ማለት ነው ጓደኛ አላደርግም ማለት ነው። እነኚህ ከላይ የተጠቀሱ ሰዎች የሚያደርጉትን ተግባር በኔ ዘንድ ነው ማለት ነው። ሰላማዊ ሰው ማለት ከላይ የተጠቀሱትን ድርጊቶች ራሱን የሚለይ ማለት ነው። ከላይ የተጠቀሱን አስወግድ ከህይወታችን መወገድ ያለባቸው ነገሮች ማለት ነው። አድመኝነት፣ ክርክር፣ መግደል ክፉ በሽታዎች ናቸው ማለት ነው። ስለዚህ ራሳችን ከላይ ከተጠቀሱት ድርጊቶች ራሳችን መቆጠብ አለ። we have to restrain ourselves restrain ማድረግ ራሳችን ከላይ ከተጠቀሱት ተግባር ራሳችን መቆጠብ ማለት ነው። ራሳችን መቆጠብ ጣዖት ከማምለክ ራሳችን መቆጠብ፣ ከመዳራት ራሳችን መቆጠብ፣ እስከ ሲጋራ ራሳችን መቆጠብ፣ ከአድመኝነት፣ ከክርክር፣ ከስድብ ራሳችን መቆጠብ አለብን። ኢንስቴድ ምን ማድረግ አለብን? ፍቅር፣ በጎነት፣ ቸርነት፣ የዋህ፣ ቅንነት፣ ትዕግስት፣ ሰላም ይሄንን ተግባራዊ ማድረግ ማለት ነው። ፊልጵስዩስ 4 ምን ይነግራል? ፊልጵስዩስ 4 እንትን ያደርጋል ማለት ነው። ፊልጵስዩስ 4 በቆሮስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆንም ምስጋና ቢሆን እነዚህን አስቡ ይላል ሐዋርያ ጳውሎስ ለፊልጵስዩስ ሰዎች ሲናገር ምን ሐዋርያ ጳውሎስ ንግግር ነው። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች ሲናገር እነኚህ ነገሮች አስቡ ይላል። ምንን? እውነተኛ የሆነ ነገር ማሰብ፣ ጭምትነት ያለበትን ነገር ሁሉ ማሰብ፣ ጽድቅ የሆነ ነገር ሁሉ ማሰብ፣ ንጹህ የሆነ ነገር ሁሉ ማሰብ፣ ፍቅር ያለበትን ነገር ሁሉ ማሰብ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ማሰብ ማለት ነው። ኢሳይያስ 1:17 መልካም መስራትን ተማሩ፣ ፍርድን ፈልጉ ይላል። መልካም መስራትን ተማሩ፣ ዱ ጉድ
መልካም መስራትን ተማሩ። መልካም መስራትን ተማሩ። ያ መልካም መስራት ማለት ነው። መልካም መስራት መጥፎን ማስወገድ፣ መጥፎ ስራ መጥፎ ተግባር ማስወገድ፣ መልካም መስራትን መልመድ፣ ኢምፕሊመንት ማድረግ፣ ጥሩ ስራን ኢምፕሊመንት ማድረግ ማለት ነው። ኢምፕሊመንት ጥሩ ስራ ኢምፕሊመንት ማድረግ፣ ጥሩ ስራ በየትኛውም ያሸልማል ማለት ነው። በዚህኛው ዓለም በዛኛው ዓለም ያሸልማል ማለት ነው። ጥሩ ስራ መስራት ያ በጣም አንዳንድ ሰዎች ሲቀኑ ያለ ማለት ነው። አንዳንድ እኔ የሚሰራበት አካባቢ ደሞዝ ራሱን ለመክፈል ስንት ያስለምነው ትላንት እንደው እንትን ያለኝ ማለት በልመና ደሞዝ ራሱ የሰራሁትን እንትን ለመክፈል ሚቀና ማለት ነው። አንዳንድ ሚቀና ሰው የሰራበትን የላቡን ለመክፈል ሲቀና አይቼ ይሄንን ሐሳብ መጣልኝ። ሰው እንዴት ነው የሚቀነው? ኦ ማይ ጋድ! ሰው የሰራበትን ላብን ማግኘት ያለበትን የራሱን የሰራበትን ላብ ለማግኘት በስንት ልመና ማለት ነው። በስንት ልመና 3 4 እንደው አቤቱታ ፒቲሽን አቅርቤ ማለት ነው። በሌላ ሰው ጠርቼ ከለከለኝ፣ ደሞዝን ከለከለኝ ብዬ ማለት ነው። ይሄ ከምን የተነሳ ነው? ሰው የሆነ ከቅናት የተነሳ ነው ማለት ነው። ይሄ ነገር ይሄ ያሳመጣ ይሄ ሰው ሊቀናብኝ ይችላል። ሰው ማስለመን ማለት ነው። ሰው ማግኘት ያለበትን የሚያስለምን ሰው የሚቀና ማለት ነው። ገብጋባ የሚሆን ማለት ነው። ገብጋባ የሚቀና ሰው የሰው የላቡን ማለት ነው ይከለክላል። ለምን? ስለሚቀና ምንም ምስጢር የለም ማለት የሚቀና ማለት ስለሚቀና ማለት ነው። የሰውን ላብ ይበላል ማለት የሰውን ላብ ለመክፈል ራሱ ይገበግባል ማለት ነው። ክፉ መጥፎ በሽታ ነው ማለት ነው። በሽታ ነው ማለት ነው። ከየትኛው ማለት ነው ጠራርጎ እንትን ማድረግ የሚከታተል ሰው እኔ መንግስት ቢሆን በጣም ነው የሚከታተለው ማለት ነው። አዋርድ ማድረገው የሰውን ሰው ቅንነት በየትኛው ስራ መስክ ላይ በየትኛው መስሪያ ቤት ቀና ማሰብ ቅን መሆን ማለት ነው። ያ ቅንነት ቅን መሆን ቀናነት ቀና አስተሳሰብ ሲኖር ሰው እንትን አረ ሰውን አያስቸግርም፣ አያስለምጥም ማለት ነው። የራስን ደሞዝ ለመቀበል ስንት ልመና ስንት የላብን ማግኘት ሰው መለመን ይሄ እኮ ሼም ነው። ያ ይሄ ቅናት የሚባል በሽታ ጀለሲ ነው በእንግሊዝኛ። ጀለሲ ምንድነው? ያ ቅናት ማለት ነው። በሽታ ነው ማለት ነው። በሽታ ነው፣ መወገድ አለበት ማለት ነው። መወገድ አለበት። ይሄ ሰውን በጣም ነው መንፈሱን ራሱ ይመረምራል። የሰው አይቼ ሰው ቅን ነው ወይ ቅን አይደለም ነው ማለት አስተሳሰቡ ማለት ነው። በአስተሳሰብ አይቼ በተግባሩ አይቼ የትኛው ቅን ነው የትኛው ቅን አይደለም፣ ያ ቀላሉ መረዳት ይቻላል ማለት ነው። ሰው ክፉ ሲሆን እናንተን ማለት ነው ያስለምናል። እናንተን በቃ ያስለምናል። በቃ የሆነ ራሱን እንትን ያደርጋል ማለት ነው። ቅን ሲሆን ምን ያደርጋል? አውቆ ይሰጣል፣ አውቆ ያደርጋል ራሱን ማለት ነው። ያ ስለዚህ ክፉ ስራ ማስወገድ ክፉ ስራን ማስወገድ፣ መልካም ስራን ፕሪዘርቭ ማድረግ፣ ኢምፕሊመንት ማድረግ፣ ያ ቀና መሆን ቅንነት ማለት ነው። እኔ በህይወቴ ሰው መቅናት የሚባል እኔ በኔ ዘንድ የለም፣ አይሰራም።
ሰው መቅናት አላሳነሰኝም ማለት ነው። እግዚአብሔር አላሳነሰኝም። ምክንያቱም እኔ ሰው በኔ ሰው እንዲቀና አልወድም። በሰውም አልቀናም፣ የሰውን እንትን አላደርግም፣ በሰውም አልቀናም። ሰው ሲቀናብኝም አልወድም ማለት ነው። ሲቀናብኝ አልወድም ማለት ነው። ያ ቅኑ ስትሆን እግዚአብሔር ቅን ይሆናል ማለት ነው። ቅን ስራ እግዚአብሔርን ጠይቅ። ምንም አታጣም ማለት ነው። ምንም ሰው እንትን ፕሪቴንድ ያደርጋል ማለት ፕሪቴንድ ማመሳሰል ማለት ዝም ብሎ ማመሳሰል ማለት ክርስቲያን ይመስላል፣ ግን ክርስትና ተግባር አያደርግም ማለት ዝም ብሎ ክርስቲያን ተግባር ምንድነው? እያንዳንዱ አሁን ከላይ የተጠቀሱ ሰው ኢምፕሊመንት ያደርጋል። እያንዳንዱ ቤተክርስቲያን እስቲ ቤተ እምነት ፈትሹ፣ ሰው ኢምፕሊመንት ያደርጋል ወይ? ከላይ የተጠቀሱት ገላትያ 5 ላይ የተዘረዘሩ ነገሮች እና ይሄ ምንድነው ፊልጵስዩስ 4 የተጻፈውን ኢምፕሊመንት ያደርጋል ወይ? እስቲ ተግባራዊ ያደርጋል? ዝም ብሎ ማስመሰል ፕሪቴንድ በማስመሰል ይኖራል እንጂ ኢምፕሊመንት አያደርግም ማለት ነው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸው። በእምነት የተሰሙት ቃል የሰማነው ቃል ከኛ ጋር በእምነት ስላልተቀላቀለ፣ ስለዚህ በእምነት ማለት በስራ ወደ ስራ ኢምፕሊሜንቴሽን ከሌለ ቫሉለስ ኢንቫሊድ ዕብራውያን 4:2 የሰሙት ቃል ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ዕብራውያን 4:2 ላይ ይላል። በእምነት ስላልተዋሃደ ምንም ኢምፕሊመንት አናደርግም፣ ዝም ብሎ አንቀበለውም፣ ሪጀክት። ስለዚህ ፕሪቴንድ እያደረግን ማለት ነው፣ በማስመሰል እንኖራለን ማለት ነው። ስለዚህ ክፉን ተጸየፉ፣ መልካም ማድረግን ተማሩ፣ እንማር። መልካም ማድረግን እንማር፣ ክፉን እንጸየፍ። ማስወገድ እንደ አሳ እንዴት በእስራኤል በይሁዳ በሰማሪያ በእስራኤል በቢንያም ሀገር ያለውን ጸያፊ ነገሮች እንዴት እንዳስወገደ ማለት ነው። ማስወገድ ማንኛውም ጸያፊ ነገር ማስወገድ ማለት ነው። ሰላም ለማግኘት ከፈለጋችሁ ጸያፍ ነገር ማንኛውም ጸያፍ ነገር ማስወገድ፣ በዛ ፋንታ ክፉ መስራትን መልመድ፣ ፍቅርን፣ ደስታ፣ ሰላምን፣ አንድነትን፣ ቸርነትን፣ የዋሃትን ፕራክቲስ ማድረግ ማለት ነው። መልካም መስራትን መማር፣ መልካም መስራትን ማለት ነው። ቅንነትን መማር፣ ተግባራዊ ማድረግ ይሄን ኢምፕሊመንት ማድረግ ስለዚህ አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ህይወት የሚገኝበት ትምህርት የቱ ነው? ህይወት የሚገኝበት ትምህርት ጥሩ ሲሰራ፣ ጥሩ ሲታደግ ህይወት ይገኛል። መጥፎ ጥፋት ይመጣል። ጥፋት ይመጣል። ቲቶ 2 አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር፣ የሚገባውን ማለት ነው። የሚገባውን አድርግ፣ የሚገባውን ማድረግ የሚገባውን እዚህ ጋር ከዚህ ጋር አያያንት ማለት ሰው የሚገባውን አታሳጡ ማለት ነው። ክብር የሚገባው ለሚገባው ክብርን ስጡ፣ ገንዘብ ለሚገባው ገንዘብ ስጡ ማለት ገንዘብ ስጡ። ክብር ለሚገባቸው ክብርን መስጠት፣ ክብር ለሚገባቸው ክብርን ስጡ ይላል። ገንዘብ ለሚገባቸው ገንዘብን ስጡ።
ስለዚህ ጥሩ ስራ ፕራክቲስ ማድረግ መጥፎ ስራን ማስወገድ እንደሐሳብ ማስወገድ ያ ያ ያ ይሄ ነው ዛሬ የተሰማኝ ይሄ ነው ክፉ ስራን መጥፎ ስራን አስወግዱ የሚል ነው እናስወግድ መጥፎ ስራ ክፉ ስራ ሚቀኝነት ይሄንን ሐሳብ ትላንት ወዲያው መጣልኝ ማለት ነው ሲያስለምነኝ ማለት ነው ገንዘብ ራስ የሰራውትን ገንዘብ ለመውሰድ በልመና ስንት ጊዜ ደውዬ እንትን ማለት ነው ይሄ ሲቀናብኝ ይሄ ይቀናብኛል ይሄ ለምንድን ነው ሰው በሰው የሚቀናበት ያ ሰው ለምን ይቀናበት ሰው ያ አለ መቅናት ለሰው በጎ ማድረግ እግዚአብሔርን መጠየቅ ማለት ነው በጎ ያ ከክፉ መሸሽ ማለት ነው ከክፉ መሸሽ ከክፉ ሽሽ መልካምን ማድረግ ይላል ከክፉ መሸሽ አንዳንድ ከክፉ ከላይ የተዘረዘሩ ዓለማዊ ምንድነው ስጋዊ ስራ ክፉ ናቸው ማለት ከክፉ ሽሽ መልካምን አድርግ ይላል መልካሙ የቱ ነው ክፉ የቱ ነው ይሄንን አይደንቲፋይ ማድረግ ከክፉ መሸሽ ነው ማለት ክፉን አለ ማድረግ ማለት ነው ክፉ መሸሽ ማለት ኢነሰንስ ምን ማለት ነው ክፉን አለ ማድረግ መልካምን ማድረግ ያ ይሄ ነው ይሄንን ቸርች አያስተምርም ቸርች በቃ አንድን ሰው እንዴት ጠልፎ መጣል እንዳለበት አንዳንድ ኮምፒቲሽን ያስተምራል ቸርች እኔ አንዳንድ ቸርች ማለት ነው ኮምፒቲሽን ያስተምራል አንድን ሰው ጠልፎ መጣልን ያስተምራል ያ ጀነራል የሆነ እንደዚህ አይነት አስተሳሰብ በህብረት ዘንድ ሰው በህብረተሰብ ዘንድ በአካባቢ በኮሚኒቲ በተኛው አካባቢ እንዴት መንቀሳቀስ መስራት ራሱን እንዴት መከላከል እንደሚቻል አስተምራል እንደ ጠልፈ እንደ እንትን አድርጋችሁ ሰውን በዝብዞ ዘርፎ ዘርፊያ ቅናት ያስተምራል ሰው እንደ ያ አንድን ግለሰብ ካያችሁ ያንን ግለሰብ ምን ማድረግ ታይትል በሱ እንትን ያደርጋል ማለት ነው አንድ ሰው ቸርች አንድ ሰው የሚያስቸግር ካል በሱ ታይትል ያደርጋል ታይትል በሱ እንትን ያደርጋል ማለት እንደዚህ አይነት ሰውን በማየት ሪስ የሚያመጡ ሰዎች እኔ አልጸለየም እኮ ምንም ሰውየውን በማየት ታይትል እንትን ያደርጋል ሰውየውን በማየት ቸርች ውስጥ ሰውየውን በማየት እንትን ያደርጋል ቶፒኩን ያመጣል ማለት ሰውየው ነው ጀነራል ለህዝቡ ሁሉ የሚያገለግለው የቱ ነው ሁሉን እንትን የሚያድነው የቱ ነው ብሎ ተዘጋጅቶበት አይመጣም ያ አይመጣም ተዘጋጅቶበት ማለት ነው ሁሉን የሚያነጽ ያ የቱ ነው ብሎ ሁሉ የሚሆነው ሰውየውን ዲሞራላይዝ ለማድረግ አንድን ግለሰብ ታርጌት ግሩፕ ይባላሉ ማለት ታርጌት ግሩፖችን ለመምታት ይዘጋጃል ማለት ነው ተዘጋጅቶ ይመጣል ወይ በለቱ እንትን ይዘጋጃል ማለት ነው ታርጌት ግሩፕ ያ ጀነራላይዝ አድርጎ ጀነራል በሆነ መንገድ ሰውን በማሰናከል መንገድ አሁን ይሄንን ማንንም አያሰናክልም ሚስተር ከለ ወይም ታርጌት ግሩፕን አልመረጥኩ የጀነራል ነው ታርጌት ግሩፕ የለም በዚህ ማለት ነው ታርጌት ግሩፕ የለም ማለት ነው ማንንም ታርጌት አላረኩም ማለት ነው ይሄንን ከላይ የተዘረዘሩ ስጋ ስራ የሚያደርግ የትኛውም ቤተ እምነት ካለ ይሄን ራሱ መቶ እንዳለበት ጀነራል በዚህ ቸርች በዚህ ቸርች እንደዚህ ለምሳሌ ኦርቶዶክስ ለምሳሌ ኦርቶዶክስ እንዲጠጣል ሌላው ጋር የሚጠጣ አለ ኦርቶዶክስን ብቻ ታርጌት ላደርግ አልችልም ማለት ነው አለ ተጠብቆ የሚያደርጉ ሰዎች አሉ ስለዚህ
ሁሉ ጋር አለ። ኦርቶዶክስ ብቻውን ሰው ኦርቶዶክስ ከጠላው ምንድነው እንዴት ነው ማደርገው? ኦርቶዶክስ ብቻ ነው የሚደበድበው ማለት ነው። ኦርቶዶክስ ብቻ እሱ ጋር አለ እኮ አሁን አንድ ደብዳቤው እሱ ጋር አለ። ብዙ ሰው ግን የሆነ ግሩፕን ታርጌት ያደርጋል ማለት ነው። ከጠላ ማለት ነው። ወይም ሐዋርያትን ከጠላ ሐዋርያት ጋር ታርጌት ያደርጋል። እሱ ጋር አለ። እኛ ጋር እንደዚህ አይነት አለ ብሎ አይፈትሽም ማለት ነው። እኔ አይፈትሽም ያ አይፈትሽም ማለት ነው። ያ አይፈትሽም ማለት ነው። ራሱን አይፈትሽም። መጀመሪያ ራስን ፈትሽ ማለት ነው። ያ ጻድቅ 7 ጊዜ ይወርቃል ይነሳልም። ጻድቅ 7 ጊዜ ይወርቃል ይነሳልም ይላል። ምንድነው? ምሳሌ 24:16 ይመስለኛል። 24:16 ጻድቅ 7 ጊዜ ይወርቃል ይነሳልም። ምሳሌ 24 ያ ምሳሌ ውስጥ አለ 24:16። አሁን ምንድነው የሆነ ታርጌት የሆነ ግለሰብ ታርጌት እሱ መደብደብ በቃ የሆነ ግሩፖች ከጠላ ማለት ነው ታርጌት ያደርጋል ማለት ነው። ውስጡን እኔም እኮ ኃጢአተኛ ነኝ ብሎ እንትን አያደርግም ሰው። እኔም እኮ እኛ እኮ ኃጢአተኞች ነን፣ እኔም እኮ ኃጢአተኛ ነን ግን ብሎ ራሱን አይ ምንድነው የሰውየውን ይጠቁማል። የሆነ ግሩፖችን ይጠቁማል። ሚስተር ዘድን ይጠቁማል። ግን እኛ ጋር ማለ እኔ ጋር ይታያል ወይ ብሎ እንትን አያደርግም። ስለዚህ ሁላችን ሰው ሁሉ ሰው ንሳ መግባት አለበት ማለት ነው። ንሳ መግባት አለበት ማለት ነው። ሁሉ ሰው ያ ሁሉ ጥፋተኛ ነው። ሁሉ ሰው ጥፋተኛ ነው። ይቀናል። አሁን ቅናት በየትኛውም ቸርች አለ። ይቀናል። አንዱ ሌላውን ያጠፋል። ይቀናል አለ። ስለዚህ አልቀናም የሚል ካለ እስቲ እንትን አድርግ ራሱን ማለት ነው ነፃ ያድርግ። ተንኮል አለ፣ ምቀኝነት አለ፣ የትኛውም ቸርች አለ ማለት ነው። ስለዚህ አስወግዱ። ክፉ ስራ ነው። እንደ አሳ ማንኛውም ጸያፍ ነገር አሳ ከቢኒያም ሀገር ከእስራኤል ሀገር ከየትኛውም ከላይኛው ከታችኛው አንግ እስራኤል ሀገር በድሮ ዘመን በሁለት ተከፋፍሎ በነበረበት ማለት ነው። ሰሜኑን ፓርትና የደቡብን ፓርት ተብሎ በሁለት ነው እስራኤል ያ በሁለት ነው የተከፈለው። አይ ቲንክ አሳ የሰሜኑን መሰለ አሳ አይ ዶንት ኖ ጉግል ማድረግ ይቻላል። አሳ ግን እስራኤል ከደቡቡን ከሰሜኑ ከቢኒያም ሀገር ከተከለኛው ከታችኛው ያለውን ማንኛውም ጸያፍ ነገር አስወገደ አሳ ያ። ስለዚህ እናስወግድ ክፉ ማንኛውም ጸያፍ ነገር ማስወገድ እንደ አሳ ማለት ነው። ማጽዳት፣ አካባቢው ማጽዳት ያ ማጽዳት ነው ሐሳብ። ይሄ ትላንት ሐሳብ ይሄ ሐሳብ የመጣው ትላንት ነው የመጣልኝ ማለት ነው። ያ ማንም የትኛውም እኔ የትኛው አንተን የራስን ቸርች ብቻ ታስተምራለህ፣ ግን ሌላው እንትን ይሄ ሚዲያ ይጠቅማል ማለት ነው። እኔ መንግስት ቢሆን አንድ ሰባኪ ለሁሉ የሚያገለግል ሰባኪን ቀጥረ ሚዲያ ላይ አስቀምጣለሁ ማለት ነው። ህዝቡ እንዳያስቸግረው ማለት ነው። ህዝቡ እንዳያስቸግር እኔ አቢ ቢሆን አንድ ሚዲያ ህዝቡ ሚዲያ አንድ በጣም ኃይለኛ ሰውን ቀጥረ ህዝቡን እንዳያስቸግር ትምህርት ጀነራል ትምህርት የሚያስተምር ሰው እቀጥራለሁ ማለት ሴክሬታሪ እቀጥራለሁ ማለት ነው። ህዝቡ እየተማረ ይለውጣል ራሱን ማለት እንትን ያደርጋል ማለት ነው። ከክፉ ስራ እንትን ራሱን ይጠብቃል ማለት ነው። ይሄም ጠቢብ ስራ ነው። ጥበብ ትብለ አንድ ቸርች ብቻ ታርጌት ያደርጋል። የታካብ ሁሉ የሚሆን ትምህርት ጀነራል የሚሆን ትምህርት የሚሰጥ ሚዲያ ላይ መኖር አለበት ማለት ነው። እንደኔ አሁን ለምሳሌ ይሄ ጀነራል ሚዲያ ፕላትፎርም ነው። ጀነራል ሚዲያ ለየትኛውም ቸርች ያገለግላል ማለት ነው። ምክንያቱም ህዝቡ አንዱን ሌላውን ስለሚጎዳ ማለት ነው። ይጎዳል፣ አንዱ ሌላውን ይጎዳል፣ ጠልፎ ይጥላል ማለት ነው። ይገላል፣ አንዱ ሌላውን ይገላል፣ አንዱ ሌላውን ይቀናል።
ያ ይቀና። ስለዚህ ይሄንን ሚዲያ እንደው ደግፉ እስቲ እንደው ምንድነው ኮምፒውተር ራሱ ዛሬ እምቢ አለኝ። ኮምፒውተር እምቢ ሲለኝ ነው በእንትን ፖነት የሚጠቀመው ማለት ነው። እምቢ ኮምፒውተር ብዙ ነገር እንትን ያደርጋል። ስለዚህ እስቲ ይሄንን ሚዲያ አሳድጉ። ወደ 1000 አስገቡኝ እስቲ ፎሎወር ወደ 590 ምናምን ነው። ወደ 1000 እስቲ አስገቡ። እስቲ 1000 ፎሎወር አስገቡ። ዛሬ እስቲ 1000 ፎሎወር አስገቡ። ያ 1000 አስገቡ እስቲ ዛሬ ከወደዳችሁ ማለት ነው። ከወደዳችሁ ይሄን ሚዲያ ጥሩ ነው ብላችሁ ከገመታችሁ ወይም ከወደዳችሁ ከ590 ስንት ነው ምናምን 5 ወደ 600 የሚጠጋ ፎሎወር አለ። 1000 ያስገቡ እስቲ። ተሳዳቢ ጋር ሄደ አንድ ለምሳሌ ምንድነው ታርጌቱ? ምንድነው ፎሎ ለማብዛት የሚያደርጉበት ዘዴ ምንድነው? ልንገራችሁ። ምንድነው የሚያደርጉት? ለምሳሌ ትግሬ ሄዶ ትግሬን እየተሳደበ ይውላል። ከአማራና ከደቡብ ከሌላ ምንድነው የሚያሰበስበው? ፎሎወር ይሰበስባል። ትግሬን የሚጠላ ሁሉ ለሱ ፎሎወር ይሆናል ማለት ነው። አንድ አማራ የሚጠላ ሰው አማራ እየተሳደበ ታርጌት አድርጎ እየተሳደበ ይውላል። ከትግራይ ከደቡብ ከተለያዩ ፎሎወር ይሰበስባል። በዚህ ነው ያደገው ሰው ሚሊዮን ተሳዳቢ ሲሆን ማለት ነው። አለስ በኋላ እንትን ያደርጋል ነው ህሊና አይፈቅድም ማለት ነው። ህሊና አይፈቅድም። እኔ ህሊና በህሊናዬ ማለት ነው ደስ የማይለኝ ነገር አላደርገውም ማለት ነው። ደስ የማይለኝ ነው። ስለዚህ ይሄንን ሚዲያ አሳድጉ። ፖለቲካ ልስራበት፣ ቢዝነስ ልስራበት፣ ሶሻል ማተር ወይም አንዳንድ የማህበራዊ ችግር ማህበራዊ ኢሹ ማተር ይዤ እመጣለሁ። ያ በአራት አቅጣጫ ነው እንግዲህ ፎር ዊንግስ ነው። አራት አቅጣጫ ነው የሚዲያ የሚሰራው ማለት ነው። ቢዝነስ እና ኢኮኖሚክስን እንትን ያደርጋል። ቢዝነስ እና ኢኮኖሚክስ፣ ፖለቲካ፣ ሃይማኖት ያ እና ማህበራዊ ይሄ ነው ተልእኮ። የሚዲያ ተልእኮ ጠቃሚ ነው፣ ይጠቅማል። ስለዚህ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ተባበሩ። እንትን ለማድረግ ሚዲያን እንትን ለማድረግ ለመከታተል ወይም ሚዲያው የኔ ሚዲያ እንዳዲግ ከፈለጋችሁ አድርጉ፣ አሳድጉ። ሚዲያ አሳድጉ። ያ ይሄ ነው ዛሬ ለዛሬው ያለኝ ምንድነው አድቫይስ ወይም ትምህርት ያ ቢኖር ይሄ ነው። አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል ቲቶ 2:1 ላይ ተናገር። ህይወት ሰው የተሳሳተ ካለ ይመለስ ማለት ነው። ያ ይመለስ። ትምህርት ነው፣ ለሰን ነው። ዝም ብሎ ፕሪቺንግ ሳይሆን ለሰን የሆነ ለሰን ትምህርት ነው። ለሰን ስለሆነ ምንም እንትን ምንድነው ስብከት፣ አንዳንድ ሰዎች ስብከት አድርገው እንትን ነው። ትምህርት ነው። ሚዲያ እየገባው ያለኝን እውቀት ማካፈል፣ ትምህርትን መስጠት ያ የትኛው ስፔሲፊክ አይደለም። አንዳንድ ሰው በቃ የራሱን
ስፔሲፊክ ሳይድ ይዝና እንትን አረግ እኔ ሳይድ የለውም ሳይድ የትኛውም ሳይድ አልይዝም እኔ ሳይድ እኔ ጋር ሳይድ አይሰራም ሳይድ አለ አንድ ሬሲስት ምን ያደርጋል ሳይድ ይዛል ሳይድ ይዞ ሌላውን ያጠቃል ሌላውን ይጎዳ ይመታል ኖ ሳይድ መያዝ እኔ ጥሩ የሚሰራ ሰው ከየትኛውም ማለት ከየትኛውም ቤተ እምነት ጥሩ የሚሰራ ሰውን ፎሎ ነው ማደርገው ትምህርቱን ይካፈላሉ አያለው ኢምፕሊመንት አደርጋለሁ ያ እማራለሁ ሳይዳሊዝም ማለት ነው ሳይዳሊዝም ያ ስለዚህ ይሄ ነው ለዛሬው ያለኝ ያ ስላዳመጣችሁኝ ቴንክ ዩ ላለው God bless you all have a good night day evening according to your time zone and the calendar. Thank you. God bless you all. Thanks.